የአዘር ስቱዲዮስ የዩቲዩብ ቻናል ባለቤት ከጓደኛው አንድ አስፈሪ ቪዲዮ ይላክለታል። በቪዲዮውም ጓደኛው ኮዲ በቤቱ በነበረበት ሰዓት አንዳንድ ግራ የሚያጋቡ ነገሮች ሲከሰቱ ያሳያል። የቤቱ መብራቶች በራሳቸው ጊዜ ብልሽ ድርግም ማለት ይጀምራሉ። እናም አንዳንድ ያልታወቁ ድምጾችም በቤት ውስጥ ካሉ ክፍሎች ሲመጡ ይሰማል። በዚህም የተደናገጠው ኮዲ የስልኩን ካሜራ በማውጣት መቅረጽ ይጀምራል። ኮዲም ብልሽ ድርግም የሚለው አምፖል ወዳለበት ክፍል ሲገባ አጠገቡ የነበረውን ቧንቧ ተከፍቶ ያገኘዋል። በዚህም የተደናገጠው ኮዲ ቤቱን ጥሎ ይወጣል። ለትንሽ ጊዜም ከቆየ በኋላ ወኔውን ሰብስቦ ፍለጋውን ለመቀጠል ወደ ቤቱ ተመልሶ ይገባል። ነገር ግን እሱ ሲወጣ ዝግ የነበሩ የእቃ መደርደሪያ በሮች አሁን ተበርግደው ያገኛቸዋል። እሱም ወዲያውኑ በመውጣት ምሽቱን በጓደኞቹ ቤት ያሳልፋል። በዛም ሳሉ እሱ እንደ ድንገት ያላየው ነገር ካለ በሚል ከጓደኞቹ ጋር በመሆን ቪዲዮን ደጋግመው ይመለከታሉ። ከዛንም ይህን አስፈሪ ነገር ከበሩ ጫፍ ላይ ይመለከታሉ። ይህን ፊት ከላይ ወርታች ተዘቅዝቆ ወደ ኮዲ የተመለከተ ይታያል። ሙሉውን ቪዲዮ በእነሱ የዩቲዩብ ቻናል ታገኙታላችሁ። ላለፉት 2 ዓመታት ይህ ኮሎምቢያዊው የትዊተር ተጠቃሚ የሆነው ዶን ፓራሞ አዲስ በገባበት አፓርትመንት ይገጥመው የነበሩትን አስፈሪ ክስተቶች በመቅረጽ ለተከታዮቹ በትዊተር ያጋራ ነበር። እኚህም አስፈሪ ክስተቶች የጀመሩት ዶን ፓራሞ ከድመቱ ኦክቴቪዮ ጋር በመሆን ወደ አዲሱ አፓርትመንት ከገባ በኋላ ነበር። እሱም ይህንን የተዋበ በከተማው መሃል የሚገኝ ቤትን በጣም በርካሽ ዋጋ በማግኘቱ ተገርሞ ነበር። ነገር ግን ይህ ግርምታ የቆየው ለጥቂት ጊዜ ነበር። እሱ እንዳለውም በፊት በቤቱ ይኖሩ የነበሩ ሰዎች ጥለውት የሄዱትን የተለያዩ ጠቃሚ እቃዎችን ያገኛል። እነሱም የህፃናት መጫወቻ አሻንጉሊት፣ የፀጉር ብሩሽ፣ የህፃናት ልብስ እናም ደግሞ በሚገርም ሁኔታ የቤተሰብ የፎቶ አልበም ነበር። ይህም የሚያመለክተው ቀድሞ በቤቱ ይኖሩ የነበሩ ሰዎች ቤቱን ጥለው ለመውጣት ቸኩለው እንደነበር ነው። ባይሆን ኖሮ የቤተሰቡን የፎቶ አልበም ጥለው አይሄዱም ነበር። ብዙም ሳይቆይ ፓራሞ አንዳንድ ግራ የሚያጋቡ ነገሮችም በቤቱ ሲከሰቱ ያስተውላል። ሁልጊዜ አመሻሽ አካባቢ ፓራሞ የቤቱን በር የሚዘጋ ቢሆንም ነገር ግን ተመልሶ ሲያጣራው ተበርግዶ ያገኛል። የሱም ድመት የሆነችው ኦክቴቪዮ ወደዛ አፓርትመንት ከገቡ በኋላ ጸባዩ እንደተቀየረ ፓራሞ ይናገራል። ከዚህ በፊት ጨዋና ተግባቢ የነበረችው ይህች ድመት ከጊዜያት በኋላ ቁጡና አትንኩኝ ባይ ትሆናለች። ፓራሞን በቤት ውስጥ የነበሩ እቃዎች ከአንድ ቦታ ወደ ሌላ ቦታ ማንም ሳይነካቸው ቦታ እንደሚቀይሩ እናም በተደጋጋሚ በመኝታ ክፍሉ ተኝቶ ሳለ ድምጽ ሰምቶ እንደሚነቃ አልፎ አልፎም ደግሞ ሰው ሲያንኮራፋ ድምጽ እንደሰማ ይናገራል። በዚህም የተደናገጠው ፓራሞ ስለ ቤቱ ታሪክ ጎረቤቶቹን ይጠይቃቸዋል። እነሱም አንድ አስደንጋጭ ነገርን ይነግሩታል። የአእምሮ ህመምተኛ የነበረ አንድ ሰው እሱ በሚኖርበት አፓርትመንት እንደሞተ ይነግሩታል። ይህም ሰው የሞተው ፓራሞ የሚተኛበት አልጋ ላይ ተኝቶ ሳለ ነበር። የዚህም ሰውዬ ሰውነት ከሞተ ከሳምንት በኋላ ነበር በቤቱ ባለቤት የተገኘው። ፓራሞም ራሱን እየቀረጸ በአልጋው አጠገብ ሲያልፍ ከኋላው አንድ ጥቁር ነገር አልጋው ላይ ተጋድሞ ይታያል። Fue como un hueco que hay en la parte de afuera, por la parte de la terraza hay una especie de hueco que no ነገር ግን ይህን ነገር ፓራሞ አላየውም ነበር። ተመልካቾቹ የጻፉለትን ኮመንት አይቶ ተመልሶ ለማጣራት ሲሄድ በቦታው ማንም አልነበረም። ይህም በአልጋው ላይ የታየው ጥቁር ነገር ከዓመታት በፊት በተመሳሳይ አልጋ ላይ ህይወቱን ያጣው ሰውዬ መንፈስ ሲሆን የቲክቶክ ተጠቃሚ የሆነችው ማዲ ባርክ ለጉብኝት በመቃብር ስፍራ በነበረችበት የሆነ ነገር ቤቷ ድረስ ሳይከተላት እንዳልቀረ ትናገራለች። እሷም በቤቷ አካባቢ ያልተለመዱ ነገሮች መከሰት መጀመራቸውን ትናገራለች። አንድ ቀን ማታም የቤቷ በር ላይ የሆነ ነገር ቆሞ ታያለች። ከዛንም ስልኳን በማውጣት መቅረጽ ትጀምራለች። Maggie, oh my god. Maggie. Oh my god. Did he just move? Oh my god, oh my god, oh my god. Is he out there? የሆነ ነጭ ነገር በቤቱ የመግቢያ በር ፊት ለፊት ቆሞ በመስታወቶቹ በኩል ወደ ውስጥ ለማየት ሲሞክር ይታያል። ከዛንም ወደ ጎን በመዞር ወዴት እንደገባ ሳይታወቅ ይሰወራል። ማዲና እህቷ ወዲያውኑ በሩን በመክፈት ውጪውን ቢመለከቱም ማንንም በቦታው ሊያገኙ አልቻሉም ነበር። የቲክቶክ ተጠቃሚ የሆነው ፈርናንዶ ቪክቶር ኦሊ በአንድ የባቡር ሀዲድ የምሽት ተረኛ በመሆን ከጓደኞቹ ጋር ቦታውን በመጠባበቅ ላይ ይገኛሉ። ነገር ግን ከሌሊቱ 9:30 አካባቢ ለቲክቶክ አካውንቱ በሌሊት ስራቸው ምን እንደሚመስል ለማሳየት በመቅረጽ ላይ ሳለ አንድ አስደንጋጭ ነገር ይገጥመዋል።
በቪዲዮም ፈርናንዶ ከባቡሮቹ አንዱን እየቀረጸ ይገኛል። ነገር ግን ቀረብ ብለን ስንመለከት ከበሮቹ በአንዱ የሆነ ነገር ቆሞ ይታያል። አስተውሉ፣ ይህ ቪዲዮ የተቀረጸው ከሌሊቱ 9:30 አካባቢ ነው። ይህ ማለትም በባቡር ውስጥ ማንም መኖር አልነበረበትም። ይህን ቪዲዮ በጣም ታማኝ የሚያደርገው ፈርናንዶ ከዚህ በፊትም ሆነ ኋላ ከመንፈሳዊ ዓለም ጋር የተገናኘ አንድም ነገር ፖስት አድርጎ አለማወቁ ነው። ይህም ነገር በባቡር ውስጥ ሳለ ህይወቱን ያጣ ሰው መንፈስ ሊሆን ይችላል፣ ወይንም ደግሞ እንቅልፉን ተኝቶ ሳለ በር የተቆለፈበት ተሳፋሪ። የታዋቂው የፓኪስታን የዩቲዩብ ቻናል ወንካይታ ኦፊሻል ባለቤት የሆኑት እኚህ 3 ጓደኛማቾች ወደ አንድ የእርሻ ቤት ይሄዳሉ። የአካባቢው ነዋሪዎችም በቤት ውስጥ ብዙ መናፍስቶች እንደሚገኙ ይናገራሉ። እነሱም ፍተሻቸውን ከጀመሩ ብዙም ሳይቆይ በቤት ውስጥ ከሚገኙ ክፍሎች ከአንዱ የሆነ ድምጽ ሲመጣ ይሰማሉ። इधर कॉर्नर में है कुछ क्या कॉर्नर में कुछ बैठा हुआ है यार देखा है आपने ከነሱም አንዱ ክፍሉን ለማጣራት ሲገባ ጥግ ላይ የሆነ ነገር እንዳየ ይናገራል። ከዛንም የቀረጸውን ቪዲዮ መልሰው ሲመለከቱ ይህንን ያገኛሉ። በክፍሉ ውስጥ ጥግ ላይ የሆነ ጥቁር ነገር ቁጭ ብሎ ይታያል። እነሱም ክፍሉን ለማጣራት ተመልሰው ይሄዳሉ። እነሱም በክፍሉ ሳሉ የሆነ ነገር በሩን ይቆልፍባቸዋል። ከዛንም ነገሮች ይበልጥ አስደንጋጭ እየሆኑ ይመጣሉ። यार इधर कुछ है इधर है कुछ हम बोले दिमाग को የሆነ ነገር በሩን ባይለኛው ይከፍትና ከሶስቱ የአንዱን እጅ ይመታዋል። እነሱም የቀረጹትን ቪዲዮ ሲያጣሩ የሆነ ነገርን ከበሩ ጥግ ላይ ያገኛሉ። እነሱም ከዚህ አጋጣሚ በኋላ ቦታውን ጥለው ይሄዳሉ። ሙሉውን ቪዲዮ ማየት ከፈለጋችሁ በእነሱ የዩቲዩብ ቻናል ታገኙታላችሁ። ስለተከታተላችሁኝ አመሰግናለሁ። በሌላ አዲስ ቪዲዮ እስከምንገናኝ ፒስ